ኢትዮጵያ ለማኝ ሀገር መሆኗን ላስታውሳችሁ እወዳለሁ። ኢትዮጵያ ትልቅ ሀገር ናት፣ ሀብታም ሀገር ናት። ለልመና እጇን የምትዘረጋ ሳትሆን ለመርዳት ኪሷን ማበስ ያለባት ሀገር ናት። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ፣ እድሜዬም በሙሉ ማለት ነው። ለምኜ ብዙ አላጣም። ለማኝ ምን ያርግላል? ልመና ሱስ የሆነበት ግለሰብና ማህበረሰብ መበልጸግ አይችልም። የሆነ ቦታ ልመናን በቃ አካቹ ግራ ገብቶቹ እኛንም ግራ ታጋቡ። ዛሬም ለኢትዮጵያውያን ወንድሞቼ ላበስር የምፈልገው ፍቅር ያሸንፋል፣ ይቅርታ ያሸንፋል። መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል። እንዴት አይነት ቀዳዳ እንደሆነ አብይ አህመድን በዚህ ማየት ይቻላል። ቀዳዳ የፈረንሳይዋ ሴት ልትወስድ ብዬ አልቅሼ ቀረሁ። ቶ እሱን ቀዳዳ ቶ እሱን እነ ክበበው ገዳ በዚያ ልክ አልቀለዱ። እኔ ፕሮማክስ በዚህ ደረጃ አብይ አህመድ እኔ በዓለም ላይ አባሳክሶ አብይን የሚያክል ሰው አይቻልም። ክቡር ጠቅላይ ሚኒስትራችን ኤክስትራ ኦርዲነሪ ጭንቅላት ያላቸው ሰው ናቸው። በጣም ልቤን ስለሚነካኝ ኢትዮጵያ እድለኛ ናት። እውነቱን ለመናገር አስቀድመው መመልከት የሚችሉ በርካታ ዘመኑን የዋጁ ስራዎችን እንድንሰራ እርምጃዎችን እንድንወስድ በጊዜ እንድንዘጋጅ ማድረግ ላይ አስቀድመው መመልከት የሚችሉ ድሮን በእነሱ አስተሳሰብ ደረጃ ጨዋታ ሊመስላቸው ይችላል። ጠቅላይ ሚኒስትር አብይ አህመድ አዘርባይጃን ከገቡ በኋላ ድምጻቸው መጥፋቱ ብዙ ኢትዮጵያውያንን ያስጨነቀ ይገኛል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እስከ ትናንትና ሁለት ድረስ አዘርባይጃን እንደነበሩ ይታወቃል። እዚህ ጋር የምታዩት ፒክቸር ላይ እንግዲህ የእስራኤልና የአሜሪካ ኮኦርዲኔትድ አታክ የሶሪያን አየር ክልል ተጠቅሞ በኢራቅ ተሻግሮ ነው ኢራን እየደረሰ ያለው። እንዲሁም ደግሞ ኢራን ማጸፋዊ ምላሽ እየመለሰች ያለችው በዛ ሩት ነው። አሁን ከጀርባ ላይ የምታዩት ፒክቸር ላይ ከላይ በሰማይ ያከበብኩት አዘርባይጃን ነው። ጠቅላይ ሚኒስትሩ ያሉበት ቦታ ኖርማል ሩቱን ተጠቅመው መምጣት አይችሉም ማለት ነው። አሁን እየተነገረ እንዳለው ከሆነ እንደምታዩት ቀጠናው በሙሉ ከእስራኤል በሶሪያ በኩል ኢራቅን ተሻግሮ ኢራን የሚደርሱ ሚሳኤሎችና አየር ጥቃቶች አሉ። ደን ከኢራን ደግሞ ወደ እስራኤል የሚመጡ አሉ። ደን ከኢራን ደግሞ እንደምታዩት ወደ ኩዌት፣ ወደ ሳውዲ አረቢያ፣ ወደ ቀጣር፣ ወደ ኢማራት፣ ወደ ምናምን የሚመጡ እንትኖች አሉና ኖርማል ሩቱን ተጠቅመው መምጣት አይችሉም። ይሄ ደግሞ እዚህ ጋር የምታዩት ፒክቸር በውስጥ የተላከልኝ ፒክቸር ሲሆን በዛሬው ዕለት የኢትዮጵያ ኤርላይንስ ወደ ኢማራት ሊያደርገው የነበረውን መንገድ ሃፍዌይ ላይ ታጥፎ ሲመለስ ነው። ሶ ሃፍዌይ ላይ ነው ጦርነት ሲነሳ እንግዲህ ታጥፎ የተመለሰው በጣም ሰደን ከመሆኑ የተነሳ ማለት ነው። ለማንኛውም ጠቅላይ ሚኒስትሩ እንግዲህ እስከ ትናንትና ማታ ድረስ አዘርባይጃን ነበሩ። መጀመሪያ መቀመጫ እንዳለችው ዝንጀሮ ማለት ነው። መቼ ነው የሚመጡት? አሁን እኛ ሀሳባችን መጀመሪያ መሪያችን ይምጡ ሀገራችን፣ ከዛ በኋላ ስለሌላው እናስብበታለን። እሱን ቢያሳውቁን ጸዴ ነገር ነበረ። ስጋት ላይ ነን ብራዘር፣ የፕራይም ሚኒስተር ኦፊስ የሆነ ነገር በለን እንጂ። ዮኒ ማኛ አብቹ እዛው ቢቀሩም ችግር የለውም አዶናይ ይምራን እያለ ነው። በቃ የኢትዮጵያ መሪውላ አዶናይ ይሁን። እኔ ሳስበው አሁን ካሉት ውርጋጦች እሱ ይሻላል። የሰው ሕይወት ይቀይራል። እንዲያውም መሪዎቹ በሙሉ ባናታቸው ይተከሉና አዶናይ ይምራው ሀገሩ። እኔ እንደዛ ነው ደስ የሚለኝ። መሪ የተባልከው በሙሉ ባናት ተተክልና አዶናይ ሀገር ይምራ። በቃ ሰው መውደድ አለው። ህይወት እየቀየረ ነው የሰው ይምራ ሀገር። ምንድን ነው የሚያንጨረጭራችሁ? ሰላም አዶናይ ከአምለሰት ጋር ከቴዲ አፍሮ ጋር የነበራችሁን ቆይታ ዩቲዩብ ላይ ተመልክቼዋለሁ። ከምታሳድጋቸው ከህትም ጋራ በጣም ስማርት ናቸው። በጣም ደስ ይል ነበር። አንዲት ነገር ጥዬልህ ለማለፍ ነው። ሁሉ ጊዜ በእኛ ሶሳይቲ በእኛ ማህበረሰብ መካከል ስትኖር ንገስ ንገስ ሲሉ ፍራ። ይሰቀል ለማለት ስለማይፈሩ ከተመቻቸው ለነሱ ጥሩ ኢትዮጵያዊ ነህ። ያልተመቻቸው ለት ግን መጥፎ ወያኔ ወይ ጁንታ ሊያደርጉ ስለሚችሉ ለማንኛውም በእኛ ህብረተሰብ መካከል ስትኖር አፈቀቤ ልበጩቤ ሶሳይቲ ውስጥ እንደምትኖር አውቀህ ሁሉ ጊዜ በጥንቃቄ እኛ ጥሩ ስትሰራም እናመሰግናለን፣ ስትሳሳትም እንገስጽሃለን። እንደዚህ አይነት እውነተኛ ወዳጅ ናቸው። አለበለዚያ ግን ተጠንቀቅ፣ ፍራ። ኦኬ
በመቀጠልም በሳቅ ፍርስ ያደረገችኝን ቪዲዮ ልጋብዛችሁ። ለኖርበት ባካችሁ ተወኝ። ሰላም ነው ወንድሜ? ሰላም ነው። ቃለ ምልልስ እያደረግን ነበር። ወጣቱን ስለ ያለበት የፖለቲካ ሁኔታ እየጠየቅን ነበር እና ከፋኖና ከመከላከያ ማን ቢገዛ ደስ ይላል? አቻታ አሮንም ያራን ለኖርበት ባካችሁ ተወኝ። ሰላማዊ ሰው ነኝ። ሀገራችን ሰላም ትሆንልን እንጂ ወንድሜ ያሸነፈ ሀገራችን ብቻ ሰላም ትሆንልን እንጂ አሁን የጥይት ፍንጣሪ መታኛል መታኝ እያልኩ ሰውነት የበሰቀቀነ አልቆ ወንድሜ ሀገራችን ሰላም ያርግልን። አይሁን አራቻው ሰላም ሰሞኑን ሶሻል ሚዲያውን የተቆጣጠረችው የኢህአፓዋ ጸሐፊ ሚስትረ ስላሴ ታምራት ከተናገረቻቸው ንግግሮች መካከል በጣም ድፍረት የተሞላባቸውን ይዤላችሁ መጥቻለሁ። አድምጧቸው። እኛ እኮ መንግስትን ማሳጣት አይጠበቅብንም። የዕለት ተዕለት ተግባሮቹ በራሱ እንትን ይሉታል፣ የሚያሳጡ ናቸው። ለምሳሌ ምን ያሳጡታል? ጦርነት ያሳጣዋል፣ የዲፕሎማሲ ክስረት ያሳጣዋል። ከብሔርተኝነት ጋር በተያያዘ ይሄ ጠባብ ብሔርተኝነትን በጣም አጥብቃችሁ ስታወግዙ ነው በአደባባይ የምትታወቁት። ከብሔሮች ጋር በተያያዘ የጭቆና ትርክት ተብሎ ኢህአፓ የሆነን ብሔር እንደ ጨቋኝ የሆነ እንደ ተጨቋኝ አይቶ አያውቅም። ከመደብ ጋር ነው። ወደድንም ጠላንም እቺ ሀገር የኛ ብቻ አይደለች፣ የብሔርተኞቹ ጭምር ናት። ይሄኛውንም ስርዓት አንዳንድ ጊዜ ስትገልጹት ከኢህአዴግም የከፋ ብሔርተኛ የሚል ነገር ታነሳላችሁ። ኢቭን እዚህም ላይ የሀሳብ አንድነት አላችሁ የአመራሮች ውስጥ ጭምር። እዚህ ላይ የጠራ ሀሳባችሁ ቢታወቅ ብልጽግና ብሔርተኛ የሆነለት አካል አለ አናምንም። ከስልጣን ውጭ አስሎንካ ስልጣናቸውን እስከሚያቆዩ ድረስ የትኛውንም ያደ ምክንያቱም መጀመሪያ የኢትዮጵያዊነት ስለዚህ የስልጣኑ ብሔርተኛ ነው የሚለው እንደ ኢህአፓውን አቋም ሆኖ ወጥቷል ማለት ነው። ምን ለውጥ መጣ እንዴ? ቢያንስ ህወሓትን እኮ ከስልጣን አንስቷል። ምን ተሻሻለ? ህወሓት ከስልጣን ተነሳ። አሁን ስልጣን ላይ ያሉት ሰዎች እኮ ከየትም የመጡ አይደለም፣ ኢህአዴግ ውስጥ የነበሩ ሰዎች ናቸው። እዛ ያንን እንደው እንደ ሰይጣን እየሳልክ እዛ ውስጥ የነበሩ ሰዎች ያንን ስርዓት ሲያስቀጥሉ የነበሩ ሰዎች መልአክ ሆነው ኢትዮጵያን ገነት ያደርጓታል ብሎ ራሱ ኤክስፔክት ማድረግ ፖለቲካዊ አዌክ አለመሆን ነው፣ አለመንቃት ነው። ምን ትጠብቂያለሽ? 2018ቱን ምርጫ ምንም ሀገራዊ ምክክሩም ላይ ተሳትፎ የላችሁ? ወተናል። ምንድን ነው ምክንያቱ? ጠቅላይ ሚኒስትሩ ባለፈችው እና ወደፊት በምትመጡ ኢትዮጵያ እንጂ እኔ በመራት ኢትዮጵያ ላይ መነጋገራችሁን ብለዋል ቃል በቃል። ምን አሁን ስላለችው ኢትዮጵያ ካልተነጋገርን ምን ይሰራልናል? የምንኖረው አሁን አይደል እንዴ? ድሮ አይደለም እኮ የምንኖረው፣ ወይ ደግሞ ወደፊት አይደለም የምንኖረው፣ አሁን ነው የምንኖረው። ከዚህ ወተን የሚያጋጥመን አናውቅም እኮ አይደለ? እሱ አሁን ነው ለኛ ቃል የተገባለን የተሰጠን። አሁን ባለችው ኢትዮጵያ ማንነጋገር ከሆነ ምንድነው እንትኑ? ስለ ሽግግር መንግስት ማንሳት አይቻልም ብለዋል። አጀንዳ የሽግግር መንግስት ከሆነስ ለምንድነው የማይቻለው? ለምንድነው ጠቅላይ ሚኒስትሩ ለሀገራዊ ምክክር ኮሚሽን ለተባለ ተቋም ርዕስ የሚመርጡት? ምን ለውጥ መጣ እንዴ? ቢያንስ ህወሓትን እኮ ከስልጣን አንስቷል። ምን ተሻሻለ? ህወሓት ከስልጣን ተነሳ። አሁን ስልጣን ላይ ያሉት ሰዎች እኮ ከየትም የመጡ አይደለም፣ ኢህአዴግ ውስጥ የነበሩ ሰዎች ናቸው። እዛ ያንን እንደው እንደ ሰይጣን እየሳልክ እዛ ውስጥ የነበሩ ሰዎች ያንን ስርዓት ሲያስቀጥሉ የነበሩ ሰዎች መልአክ ሆነው ኢትዮጵያን ገነት ያደርጓታል ብሎ ራሱ ኤክስፔክት ማድረግ ፖለቲካዊ አዌክ አለመሆን ነው፣ አለመንቃት ነው። ለውጥ በመጣበት ታይም እኔ ለውጥ ብዬ አልወስደው። 2009 ሐምሌ ላይ ባህር ዳር ላይ በአንድ ቀን ውስጥ 70 ምናምን ወጣት አልቋል። እነዚ ወጣቶች ለምንም አይደለም የሞቱት፣ መብታቸውን ለማስከበር ተከበረ። መስዋዕት ነው አልኩ እኮ ተከበረ። ያ መስዋዕት መስዋዕትነቱን እያቃለልኩት አይደለም፣ ግን ተከበረ ወይ? ለዛ ነው ለውጥ አልለውም ያልኩት። እንደ አምላክ ራሱ ተወዳቸው የነበሩ ሰዎችን ወታ አሁን እነሱ እንደዚህ አድርገው እነሱ አንተ የት ነበር? ከዛኔ ራሱን እነሱ አደረጉ ያልከውን ነገር ስትሰራ እኮ ነበር አይደለም? እንደው ምን አይነት መልአክ ቀርቦ ልብህ ተለውጦ ነው ያንን እንትን ለማለት የበቃው? አምባገነን ነበር ኢህአዴግ፣ አምባገነን ነበር። ምንም የሚካድ ነገር የለውም። ማየት ማስተዋል ግን ያስፈልግ ነበር። እንደዚህ ነው ወይ ለውጥ የሚመጣው? ማን ናቸው እነዚህ ሰዎች? ትክክለኛ ለውጥ ያመጣሉ ወይ? ህዝብ እኮ ነው የታገለው አይደለም? እነዚህ ሰዎች ታግለውም አይደለም ኢንፋክት ወደ ስልጣን የመጡት። ህዝብ የታገለውን ያን ሁሉ ዋጋ የተከፈለለትን ትግል
እንዲሁ እንደተራ ማለት ማንነታቸውንም ለማታውቀው ከዛ ደግሞ ሲሰድቡት እና እንደ ሰይጣን ሲስሉት ከነበረ ስርዓት ጋር አንድ ላይ ሆነው ያንን ፈጸመ ያሉትን ድርጊት ሲፈጽሙ የነበሩ ሰዎችን ለእነሱ አሳልፎ መስጠት ግን አግባብ አልነበረም። መታየትም ነበረበት። ያ ሁሉ ድጋፍ፣ ያ ሁሉ እናንተ የምትሉትን ሁሉ እናምናለን ከሚል ድጋፍና ሰልፍ በፊት መታየት ነበረበት። ህዝቡ ያንን ላይ ያደርግ ይችላል፣ ኤሊቱ ግን ማድረግ ነበረበት። ለምሳሌ የመጣው ለውጥ ውጤታማ አይደለም ከመጀመሪያው ብለሽ ታስቢ፣ በዚህ መለኪያ ብለሽ የምታስቢ የመጀመሪያው ንግግሮቹ ልክ አልነበሩ። ህዝብ አብሮ እንዳልኖረ ህዝብ መሀል ትልቅ እንትን እንደነበረ አይነት አድርጎ መሳል ልክ አይደለም። የመጀመሪያ የፓርላማውን ንግግር ታስታውስ እንደሆነ አላውቅም። ኦኬ ለውጥ መጣ አይደለ? በቃ አስቀጥለው ለውጡን መራገም ምናምን አይጠበቅብህም። የህግ እርምጃ አለ፣ በቃ በዛ መሄድ ትችላለህ እኮ እንጂ የህዝብ ድጋፍ ለማግኘትና ህዝቡ ያንን ስራ ጠልቶታል ስለተባለ ስትራገም መዋል የመሪ ኃላፊነትም አይደለም። ህዝብ ላይ ሲነሱ የነበሩ ነገሮችን አልወዳቸው ምልሽ። ለምሳሌ ኢህአፓ የሚያስብበት መንገድ ይሄ ነው ብሎ ይሄዳል፣ ሌላኛው መንገድ ስህተት ነው። በእኛ ሀገር የትኛውን ፖለቲካ ኤሊት ህዝብን ታርጌት አድርጎ መጥፎ ንግግር መናገር መንገድ ነው ብሎ ማሰብ የለበትም። ካሰበም እድል ሊሰጠው አይገባም። የትውልድ ቦታሽ ወይም እድገትሽ አዲስ አበባ ነው የተወልጄ ያደግኩት። በመቀጠልም ሞጣችን ወያኔ ያደረሰበትን ፊልም የሚመስል ታሪክ ሊነግረን ነው። አድምጠነው እንመለስ። እኔም እንኳን በዚህ ደረጃ አልጎረርኩም። እግዚአብሔር እኔ ወያኔ ብአዴን አስሮ እግር ብረት በቆቂት የምትባል እጅን እንደዚህ አርጎ አብሮ አስሮ ነው ደብረ ማርቆስ ከሞጣ ይዞኝ የገባ ፈርቶ ማለት ነው። መኪና ላይ ይዘላል ሞጣ ላይ ይሄን መጠበቅ ሰለችን ተብሎ ማለት በቃ አልቻልም ብሎ ዞን ላኩኝ። ይሄው እየሰማን የታሰረው ሰው ነው ያልዋሸ። ሞጣ እስር ቤት ማን አባቱ ይጠብቀኝ ነው 220 ሰው አስመለጠ። ለይታይ ሰብረን ማለት በሩን በቃ በረጋግድ ተመታው ተመታ፣ ያመለጠው አመለጠ። ይሄ ነው ዋናው ሴራ ጠንሳሽ። ትንሽ ልጅ ነኝ እኮ ይሄ በቃ እግር በታስረ ነው። መረብ ኳስ ይጫወታል። እኔ ጨዋታ ነበር መረብ ኳስ እግር ታምናለህ? እግር ሁለቱን ታስሬ ይሄው መስፍን አለ። ባለፈው መጥቷል። ጺማሙ ወንድሜ ያልሞተዋል። እዚህ መጥቶ ሲናገር ሰምታችኋል። አልሞትክም ነው የሚባል እኮ ሰው ነኝ ሲል እግር ታስሬ እኮ መረብ ኳስ የሚጫወት ሰው ነኝ። በክረምት ሽንት ቤት እኮ ጠቅጠቅ ብዬ ታስሬ የሚሄድ በዚያ ጭቃ በጣም ከባድ ሰው ነው። ሰላም ቀጥ የሺ ምን አካውንት ሞጣዬ ሰላም እንደነክ ሰላም ከየት ነው? አሉ ሞጣዬ ባለፈው አንተ ቤት ገብቼ ችግር ውስጥ ገብቻለሁ። አንድ የማውራት ነገር ነበረኝ። ምን ማለት ነው? አንዱ ቆይ ልንገርህ፣ አንዱ አወራኝና በውስጥ ከዛን ብር ምናምን አስገብቶልኝ ከዛን አማራ ከሆንሽ አላገባሽም ብሎኝ ብር ይመልሻለኝ። ከዛን ብሩ የለም ስለው እገልሻለሁ አለኝ። ማን ነው የሚባል? ደጀኔ ነው የሚባለው፣ አሜሪካ ነው የሚኖረው። ባለፈው አንተ ቤት ገብቼ ሞጣዬ ዳሬን ብዬ ነበር ማለት ነው። ከዛ እዛ ላይ ፎሎ አደረገኝና በውስጥ አወራኝ። ደጀኔ ማን ነው የሚባል? የላከልሽን ገንዘብ ታውቂያለሽ? ደጀኔ ላቭ ነው የሚለው አካውንት። ገንዘብ ከላከልሽ በራሱ ነው የላከልሽ? በሰው ነው የላከልሽ? በራሴ ነው የላከልኝ። እና ስሙን አታውቂም የላከበት? ኦኬ ደረሰኙ ላይ አለ የላከበት። እስኪ ማን ይላል? ስልኬ ላይ ነው ደረሰኙ። አውጥ እስኪ ሂጂና ውጭ ስሙን አምጪ። ስም ሳትይዥ ነው እንደመጣሽ ሪፖርት የምታደርጊው? አይ እኔ እኮ ሞጣዬ ስንት ብር ላከልሽ? ስንት ብር ላከልሽ? 500 ዶላር። በቃ አትስጪው። ለምን ይገልሻል? አስፈራራኝ ሞጣዬ። እና ይግደልሻ። መሞት አለብሽ አንቺ ውሻ። ውረጅ ቆሻሻ ሸርሙጣ። ውጭ ከዚህ ሁለተኛ እንዳትመጭ። እንዲህ አይነት እንትን ይዘሽ ልክስክስ። ደግ አደረገሽ። አማራ ከሆንሽ አላገባሽ እና ምን አባቱ ያደርግሻል? 500 መልሽልኝ። ከሰጠሽ ሰጠሽ። ምን አባቱ ሊያደርግሽ? የት ያቅሻል?
በመጀመሪያ ደረጃ ፎቶው ምናምን በቪዲዮ መነጋገር ነው።